ሰላም ጋይስ እንደምን አላችሁ? በዛሬው ቪዲዮ ደግሞ የምንመለከተው እንዴት አድርጋችሁ በወርድፕሬስ ዌብሳይታችሁ ማለት ነው እንዴት አድርጋችሁ የኢትዮጵያን ቀንና ሰዓት ማሳየት እንደምትችሉ አብረን የምንመለከት ይሆናል ማለት ነው። እንግዲህ እንደምታውቁት ከዚህ በፊት በወርድፕሬስ የኢትዮጵያ ቀንና ሰዓትን ማሳየት አንችልም። እንደምትመለከቱት ይህ ዝም ብሎ ወርድፕሬስ ዌብሳይት ነው ፎር ዴሞ ፐርፐዝ ማለት ነው። ምንም የሌለው አዲስ ዌብሳይት ነው ማለት ነው። በዚህ ዌብሳይት ውስጥ እንዴት አድርገን የኢትዮጵያን ቀንና ሰዓት ማሳየት እንደምንችል አሳያችኋለሁ። ከዛ በፊት ግን አንዳንድ የዌብሳይት ምሳሌዎችን ላሳያችሁ። በመጀመሪያ ጉግል ላይ መተን ኢትዮጵያን ዴት ኤንድ ታይም ብለን ሰርች እናድርግ። ኦኬ እንደምትመለከቱት ከመጡልን ሪዛልቶች ውስጥ እዚህ ጋር እንደምትመለከቱት ካረንት ታይም ኢን ኢትዮጵያ የሚል አለ። እሱን ስንነካ እንደምትመለከቱት እዚህ ጋር ከጠዋቱ 1 ሰዓት ቪዲዮ እየቀረስኩ ያለሁትኝ እና እዚህ ጋር እንደምታዩት ቀኑን ኒውሜሪካሊም እንዲሁም ደግሞ ከነስሙ ሁሉንም ነገር ይናገራል እዚህ ጋር እንደምትመለከቱት ማለት ነው። ሌላም ዌብሳይቶች ላይ ብትገቡ ማየት ትችላላችሁ ማለት ነው። የኢትዮጵያን ቀንና ሰዓቶችን ማየት ትችላላችሁ ማለት ነው። እና ይህን እንዴት እናንተም በራሳችሁ ዌብሳይት መስራት እንደምትችሉ በቀላሉ ነው ማሳያችሁ ማለት ነው። ኦኬ በመጀመሪያ ወርድፕሬስ የምትጠቀሙ ከሆነ በመጀመሪያ ወደ ዳሽቦርድ ትገባላችሁ ማለት ነው። እዚህ በመቀጠል እንግዲህ እዚህ ጋር ፕላጊንስ የሚል አለ። እዚህ ጋር እንደምታዩት አንዴ ፕላጊንስ የሚለውን ትነካላችሁ ማለት ነው። እንደምታዩት ምንም ፕላጊን የለኝም፣ አንድ ፕላጊን ብቻ ነው ያለኝ። ከላይ አድ ፕላጊን የሚል አለ። ከላይ አድ ፕላጊን የሚለውን በተን አንዴ ክሊክ እናድርጋለን። እንደምትመለከቱት ወደዚህ ፔጅ አምጥቶኛል ማለት ነው። እዚህ ጋር ሰርች ባሩ ላይ ትመጡና ኢትዮጵያን ዴት ብላችሁ ትጽፋላችሁ። እዚህ ጋር ራሱ ፕላጊኖችን ያመጣላችኋል። እንደምትመለከቱት እዚህ ጋር ኢትዮ ታይም የሚል ፕላጊን መጥቷል ማለት ነው። እና ይህንን ፕላጊን እዚህ ጋር ኢንስቶል ነው የምትለውን በተን አንዴ ክሊክ አድርጋችሁ ትጭናላችሁ ማለት ነው። እንደምትመለከቱት ኢንስቶል አድርጎልናል። ከዚህ በመቀጠል ደግሞ እዚሁ አክቲቬት የሚል ይመጣል ማለት ነው። አክቲቬት የሚለውን በተን አንዴ ትነካላችሁ ማለት ነው። ወይል እንደምትመለከቱት ፕላጊኑ ሰክሰስፉሊ ተጭኗል። እዚህ ጋር እንደምትመለከቱት ኢትዮ ታይም የሚል መጥቶልናል። እዚህም ወደ ጎን መተን ስንመለከት እዚህ ጋር እንደምትመለከቱት ሜኑ ላይ ኢትዮጵያን ዴት ታይም የሚል ኦፕሽን መጥቶልናል ማለት ነው። እሱን አንዴ ክሊክ እናደርጋለን ማለት ነው። ኦኬ እንደምትመለከቱት ወደ ፕላጊኑ ዳሽቦርድ ላይ መተናል። እዚህ ጋር እንደምትመለከቱት ሾርት ኮድ ታጎች አሉ። እዚህ ጋር እንደምታዩት ከሾርት ኮድ ታጎች ውስጥ እዚህ ጋር በመጀመሪያ ኢትዮጵያን ዴት የሚል አለ። ይህን በዌብሳይታችሁ ላይ ቀን ማሳየት ከፈለጋችሁ ይህንን የምትጠቀሙት። እንዴት እንደምትጠቀሙ አሳያችኋለሁ። የኢትዮጵያ ሰዓት ማሳየት ከፈለጋችሁ ይህንን ነው የምትጠቀሙት። የኢትዮጵያ ቀኑንም ሰዓቱንም አንድ ላይ ማሳየት የምትፈልጉ ከሆነ እቺ ሶስተኛዋን ነው የምትጠቀሙት ማለት ነው። እነኚህ ሾርት ኮዶች ናቸው። ኦኬ እነኚህን ሾርት ኮዶች እንዴት እንደምትጠቀሙ ላሳያችሁ። ኦኬ እንበልና በዌብሳይታችሁ ማሳየት የምትፈልጉት የኢትዮጵያን ቀን ብቻ ከሆነ እዚህ ጋር እንደምትመለከቱት ኢትዮጵያ እንዴት የምትላለች እቺን ሾርት ኮድ እንደዚህ ሴሌክት እናድርግና ኮፒ እናድርጋለን። እንደምትመለከቱት ኮፒ አድርገን ከያዝን በኋላ በፈለግንበት ቦታ መጠቀም እንችላለን። ለምሳሌ እኔ በፔጅ ላሳያችሁ፣ አዲስ ፔጅ አድ ፔጅ አድርጌ ላሳያችሁ። እንደምትመለከቱት እዚህ ጋር የፔጁን ታይትል እዚህ ጋር እንደምትመለከቱት የፔጁን ታይትል ኢትዮጵያን ዴት ብለን እንጽፋለን ማለት ነው። ከዚህ በመቀጠል እዚህ ጋር ሾርት ኮዳችንን ኮፒ ያደረግነውን እዚህ ጋር ፔስት ያደረግነው አያችሁት አይደለ? በቃ ይቺን ፔስት ማድረግ ብቻ ነው። በፈለጋችሁበት ቦታ በጽሁፍም መሀል ሊሆን ይችላል ፔስት ታደርጋላችሁ። ከዚህ በመቀጠል እዚች ጋር ከላይ ፓብሊሽ የምትል በተናለች እሷን አንዴ ፓብሊሽ የምትለዋን ትነካላችሁ ማለት ነው። እንደምትመለከቱት ሴቭ ሆኖልናል። ከታች ቪው ፔጅ የሚል አለ። ቪው ፔጅ የሚለውን ስንነካ እንደምትመለከቱት ቀኑን ያሳያል ማለት ነው። ዛሬ በፈረንጆች አዲስ አመት ነው 2016 የገባበት ቀን ነው ማለት ነው። ያ ማለት ጃንዋሪ 1 ማለት ነው። እና እዚህ ጋር እንደምትመለከቱት ሐሙስ ታህሳስ 1 2018 እንደምትመለከቱት ያሳያል። ታህሳስ እና ጃንዋሪ ገጥመዋል ማለት ነው። ኤኒዌይስ እንደዚህ አድርጋችሁ ማሳየት ትችላላችሁ። ሌላ ምሳሌ ደግሞ ላሳያችሁ። አሁንም ወደ ዳሽቦርዳችን እስቲ ተመልሰን እንገባለን። በአዲስ ታብ ከፍተን
ኦኬ እንደምትመለከቱት ወደ ዳሽቦርዳችን ተመልሰናል። አሁንም እዚህ ጋር ተመልሰን እንመጣለን። ኢትዮጵያ ዴት ኤንድ ታይም ወደሚለው አሁንም ሰዓት ማሳየት ከፈለግን እዚህ ጋር የሰዓቷን ሾርት ኮድ ኮፒ አድርገን እንመጣና እዚሁ ሌላ ፔጅ ክሬት ሳናደርግ እዚሁ ዝም ብዬ ላሳያችሁና ኢትዮጵያን ታይም ብዬ ልጻፍ እዚህ ጋር ኢትዮጵያን ታይም ከዛ እታች ላይ ፔስት እናድርጋለን። ሾርት ኮዱን አያችሁ አይደለም? እዚህ ጋር ኢትዮጵያን ታይም ከዛ በኋላ አሁንም ሴቭ እንላለን። ኦኬ ሴቭ አድርገናል። እዚህ ጋር እንደምታዩት መጀመሪያ ላይ የኢትዮጵያን ዴት ብቻ ነበር የሚያሳየው። ድጋሚ ሪፍሬሽ ስናድርገው አያችሁ አይደለ? ከታች በኩል ከጠዋቱ 1 ሰዓት ከ10 ነው ሰዓት ታይም ያሳየናል ማለት ነው ከካውንቱ ጋር ማለት ነው። በነገራችን ላይ ይህን የሚቆጥረውን ሴኮንዶችን ማጥፋት ትችላላችሁ፣ ብትፈልጉ ደቂቃውን ማጥፋት ትችላላችሁ። እነኚህን ሁሉ ወደ እንግሊዝኛ መቀየር ትችላላችሁ። ከዚያ በፊት ግን ሶስተኛውን ነገር አምጥቼ ላሳያችሁ። እዚህ ጋር እንደምታዩት ኢትዮጵያን ዴት ታይም የሚል አለ፣ ቦዝ የሚል ነው። እዚህ ጋር እንደምታዩት ሁለቱንም ቀንንም ሰዓትንም ማሳየት ከፈለጋችሁ ይህንንም ኮፒ አድርገን እናምጣና እስቲ በፔጃችን ላይ አፕላይ እናድርገው። እንደምትመለከቱት አሁንም እዚህ ጋር ከታች መጣና ዝም ብዬ ቦዝ ልበለው። ከዛ በኋላ ከታች መጣና ሾርት ኮዱን ፔስት አድርጋለሁ። ከዚያ ሴቭ አደረግኩትኝ። በነገራችን ላይ ይህ የሚሆነው መቼም የወርድ ፕሬስ ኦልሬዲ እውቀት ያላችሁ ሰዎች ይህን ነገር ይገባቸዋል። ካልሆነ ግን ወርድ ፕሬስ ቤዚክሱን ማወቅ መቻል አለባችሁ ማለት ነው፣ እንዴት አድርጋችሁ ወርድ ፕሬስ መጠቀም እንደምትችሉ። ኤኒዌይ እንደምትመለከቱት ቦዝ በሚለው በሶስተኛው ላይ እዚህ ጋር እንደምታዩት እዚህ ጋር ሐሙስ ታህሳስ 1 ቀን አሳየ። ከዚያም በኋላ እዚህ ጋር ደግሞ ከጠዋቱ 1 ሰዓት። ኦኬ አሁን እዚህ ጋር ትልቅ ጥያቄ ሊነሳ የሚችለው በምንድን ነው? ጽሁፉን እንዴት ነው ስታይሉን መቀየር የምችለው? ከለሩን ኤቭሪቲንግ እና ደግሞ እዚህ ጋር ለምሳሌ ሐሙስ የሚለው በአማርኛ አልፋቤት ነው የተጻፈው፣ በእንግሊዝኛ አልፋቤት መጻፍ ብፈልግስ ምናምን የሚለውን ነገር እንዴት ማድረግ እንደምትችሉ ደግሞ ላሳያችሁ። ወደ ዳሽቦርዱ ተመልሳችሁ ትመጡና እዚህ ጋር ፎርማት ቴምፕሌት የሚል አለ። ከዚህ ሾርት ኮድ ከሚለው ታብ ቀጥሎ ፎርማት ቴምፕሌት የሚል፣ ይህ ማለት በፕላጊኑ ውስጥ ማለት ነው። በፕላጊኑ ታብ ውስጥ ወይም ደግሞ በፕላጊኑ ዳሽቦርድ ወይም ሴቲንግ ውስጥ እዚህ ጋር ፎርማት ቴምፕሌትስ የሚል አለ። ፎርማት ቴምፕሌትስ የሚለውን አንዴ ክሊክ እናደርጋለን። ከዚህ በመቀጠል አሁን ፎርማት ቴምፕሌት እንደ አዲስ ክሬት እናደርጋለን፣ እንደፈለግን ለማሳየት ማለት ነው። ለምሳሌ የቴምፕሌቱን የምንወሰድና አዲስ ስም ክሬት ማድረግ እንችላለን። ለምሳሌ ኢኤንጂ ዝም ብዬ እኔ በራሴ ነው አልፋቤት ብዬ ዝም ብዬ ስም ልስጠው። ኢኤንጂ አልፋቤት ብዬዋለው። እዚህ ጋርን ደግሞ ስላግ እንሰጣለን። ስላግ ላይክ እዚህ ጋር ጋፕ መኖር ስፔስ መኖር የለበትም። ኤኒዌይ እንደምትመለከቱት እንደዚህ ብዬ ስም ሰጥቼዋለሁ። ከዛም በኋላ አውትፑት ታይፕ አሁን እዚህ ጋር ቴምፕሌቱን የምንሰራው ለምንድን ነው? ለሰዓት ነው። ለምሳሌ ወደ ፍሮንት እንድንመለስና እዚህ ጋር ሐሙስ ታህሳስ ይላል አይደለ? እነኚህም በመጀመሪያ ደረጃ ወደ እንግሊዝኛ አልፋቤት መቀየር እንፈልጋለን ራይት። ስለዚህ ይህንን ወደ እንግሊዝኛ አልፋቤት እንቀይራለን። ይህን ለማድረግ ቴምፕሌቱን አሁን ክሬት እያደረግን ነው አይደለም? እዚህ ጋር እንደምትመለከቱት ዴት ኮምፖኔንቶች አሉ። መጀመሪያ ዳይኔም አምሃሪክ እዚህ ጋር ስናስገባ ከታች ሐሙስ ይመጣል። ፕሪቪው ላይ አያችሁ አይደለ? ይህንን እናወጣለን። ግን ምንድነው እኛ የፈለግነው እንግሊሽ ማለት ነው። ዳይኔም እንግሊሽ እዚህ ጋር ዳይኔም እንግሊሽ ሲሆን ተረዝዳ ይሆናል። አያችሁ አይደለ? ሐሙስ ነው ዛሬ፣ ተረዝዳ ይሆናል። ከዚያም በኋላ ምን እናስገባለን? እዚች ጋር ኮማ እናስገባለን። ከዚች ቀጥሎ ተረዝዳይ ከሚለው ቀጥሎ ኮማ። እዚህ ጋር ፕሪቪው ላይ እንደምታዩት እዚህ ጋር ማስገባው ነገር ግልጽ እየሆነ ነው ማለት ነው። ከዛም በኋላ ስፔስ ልስጠው። ስፔስ ከሰጠው በኋላ ሞንዝኔም አምሃሪክ አለ። ሞንዝኔም ደግሞ እዚህ ጋር እንግሊሽ አለ። ሞንዝኔም እንግሊሽ አያችሁ አይደለ? ተረዝዳይ ታህሳስ ሆነ ማለት ነው። ከዚህ በመቀጠል ደግሞ ያው ቀኑን ነው የምናስገባው። ቀን እናስገባለን። እዚህ ጋር በፎርማት የተቀመጠ ኒውሜሪክ ዴት አለ። ኒውሜሪክ ዴትን ስንነካ አያችሁ አይደለ? ተረዝዳይ ታህሳስ 1 4ኛ ወር ያው ታህሳስ ማለት ነው 2018 አያችሁ አይደለ? በዚህ መልኩ እንዲታይ ከፈለጋችሁ ፍሮንት ኤንድ ላይ በዚህ መልኩ እዚህ ጋር ክሬት ቴምፕሌት የሚል ትነካላችሁ። እዚህ ጋር ፕሪቪው የሚለው ይታያችኋል። ፕሪቪው ከተመቻችሁ ክሬት ቴምፕሌት የሚለውን ትነካላችሁ ማለት ነው። እንደምትመለከቱት ቴምፕሌት ክሬት አድርገናል። ይኸውና ኢኤንጂ አልፋቤት የሚል አለ። ኦኬ ታዲያ እንዴት ነው አሁን ለምሳሌ ይህንን የምንቀይረው? እዚህ ጋር የምትመለከቱትን ይህንን አሁን ክሬት ባደረግነው መተካት ብንፈልግ ወደ ሾርት ኮድስ እንመለሳለን። ሾርት ኮድ ወደሚለው ታብ። ከዚያም በኋላ ኢትዮጵያ እንዴት ነው አይደለም አሁን ክሬት ያደረግነው። እዚች ጋር አክሽንስ በሚለው ኤዲት የምትላለች ኤዲት የምትለውን በተን አንዴ ክሊክ እናደርጋለን።
አሁን እዚህ ጋር እንደምትመለከቱት ቴምፕሌት ክሬት አድርገን ነበረ። ይኸው እዚህ ጋር ኢኤንጂ አልፋቤት የሚል ቴምፕሌት ክሬት ያደረግነውን እሱን እንመርጥና በቀላሉ ሴፍ ሾርት ኮድ እንላለን ማለት ነው። አለቀ ማለት ነው። አሁን መተን እዚህ ጋር እንደምትመለከቱት ሪፍሬሽ ብናደርገው በመጀመሪያ ደረጃ ፔጅ ላይ መተን ሴቭ ማድረግ አለብን። እዚህ ጋር ነው የምትመለከቱት ሴቭ የሚለውን በተን ነክቻለሁ። አሁን ተመልሰን መተን እዚህ ጋር ሪፍሬሽ ብናደርግ አያችሁ አይደለ? ተርዝዳይ ታህሳስ 1 አሁን ክሬት እንዳደረግ ነው ቴምፕሌት ማለት ነው። ለሰዓትም ለሁለቱም ለቀንና ለሰዓትም እንደዚህ አይነት መካኒዝም መጠቀም ትችላላችሁ። ሌላ ደግሞ ማሳያችሁ ምንድነው ስታይሉን ነው ማለት ይህንን እንዴት ስታይሉን መቀየር እንደምንችል ላሳያችሁ። እዚህ ጋር ስታይሊንግ የሚል ታብ አለ። ሶስተኛ ላይ መተን እንደምትመለከቱት እንመርጣለን። መጀመሪያ አሁን ክሬት ያደረግነው ምንድነው ኢትዮጵያ እንዴት ነው አይደለ? ስታይል ማድረግ የፈለግነው ኢትዮጵያ እንዴት የሚለው መርጠን እዚህ ጋር ሳይዙን መጨመር እንችላለን። ለምሳሌ ግልጽ እንዲሆን ለምሳሌ 50 ፒክስል አድርገው። ፎንት ሳይዙ በ50 ፒክስል ትልቅ ነው። ከለሩን ሌታሳይ ወደ ቀይ እንቀይረው። ኦኬ ከለሩን ወደ ቀይ እንቀይረዋለን። ከዛ ዌይቱን ደግሞ ቦልድ እናድርገዋለን። ደማቅ የሆነ ፎንት እናድርጋለን። ቴክስት አላይንመንቱን ደግሞ ወደ ሴንተር እናድርጋለን። ከዛም በኋላ እዚህ ጋር ሴቭ ስታይሊንግ የሚል አለ። ሴቭ ስታይሊንግ የሚለውን በተን አንዴ ክሊክ እናድርጋለን። እዚህ ጋር እንደምትመለከቱት ስታይሊንግ ሴቭድ ሰክሰስፉል ይላል። ከዛ ድጋሚ ወደ ፔጁን መጣና እዚህ ጋር ሴቭ እንላለን። ከዚያም በኋላ ደግሞ ተመልሰን እዚህ ጋር መተን ሪፍሬሽ እንለዋለን ማለት ነው። አያችሁ አይደለ? ተርዝዳይ ታህሳስ 1 2018 በዚህ መልኩ ደማቅ ሆነልን ማለት ነው። እናንተም እንደ ልባችሁ ማስገባት ስታይል ማድረግ ትችላላችሁ፣ ይህንን የወርድ ፕሬስ ፕላጊን በመጠቀም ማለት ነው። ፕላጊኑን ከተመቻችሁ ሬት ማድረግ እንዳትረሱ እና እንደዚህ አይነት አሁን ለምሳሌ ይህ ለምን ይጠቅማችኋል መሰላችሁ? ዌብሳይት የኢትዮጵያ ዌብሳይት ክሬት አድርጋችሁ የኢትዮጵያ ቀናቶችን ማሳየት የምትፈልጉ ከሆነ በዚህ መልኩ ማሳየት ትችላላችሁ ማለት ነው። በተለያየ ቦታ ማስቀመጥ ትችላላችሁ። ኤቭሪ ሲንግል ፖስት ላይ ማስቀመጥ ትችላላችሁ። ፔጅ ላይ ማስቀመጥ ትችላላችሁ። በወርድ ፕሬስ ኤኒዌር አስቀምጣችሁ እንደዚህ ቀንን ሪል ታይም የሆነን ቀን ማሳየት ትችላላችሁ ያለ ምንም ችግር፣ ምንም ሎጂክ ሳያስፈልጋችሁ፣ ኤፒአይ ሳያስፈልጋችሁ ፍሪሊ ይህንን ፕላጊን በመጠቀም የኢትዮጵያ ቀንና ዴትን ማሳየት ትችላላችሁ ማለት ነው። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። እንደዚህ አይነት ጠቃሚ ትምህርቶች እንዲለቀቁላችሁ ከፈለጋችሁ ሰብስክራይብ አድርጉ። ኦፍኮርስ ይህ ነገር ጀስት ከዌብሳይት ጋር ከወርድ ፕሬስ ዌብሳይት ጋር ፋሚሊየር ላልሆናችሁ ሰዎች፣ ብዙም የማተገባቡ ሰዎች ይህ ቪዲዮ ብዙም ላይገባችሁ ማለት ይህ የፕላጊን ኮንሴፕት ወርድ ፕሬስ ኮንሴፕት ላይገባችሁ ይችላል። በወርድ ፕሬስ ዌብሳይት ላይ በጣም ኢንተረስትድ ከሆናችሁ አሳውቁኝና ሙሉ ኮርስ እንዴት አድርጋችሁ ወርድ ፕሬስን መጠቀም እንደምትችሉ፣ በወርድ ፕሬስ የተለያዩ ዌብሳይቶችን እንዴት አድርጋችሁ ቢውልድ ማድረግ እንደምትችሉ ማስመለቅላችሁ ይሆናል። ፍላጎት ካላችሁ ኤኒዌይ ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ለዚህ ቤት አዲስ የሆናችሁ ሰዎች ማለት ነው ላይክ ማድረግ እንዳትረሱ። ከሌላ ቪዲዮ ጋር እንገናኛለን። እስከዚያው ድረስ ለሁላችሁም መልካም ጊዜ ይሆንላችሁ። ፒስ